ያስ እንዴት ናችሁ? እንደው ማይሰማ ጉድ የለም። እንደው ዘንድሮ ማይሰማ ጉድ የለም። ይኸውላችሁ ይሄ ልጅ ማለት ነው ትክክለኛ እናቱ ይቺ ነች። ይቺ ደግሞ ለድራማ የመጣች ነች። ይቺ ለድራማ የመጣች ነች። በዚህ ልክ እናትህን ምትክዳት በእናት ይቺን የመሰለች ድንጉሼ እናት እያለች ይቺ ሴትዮ ደግሞ ያመጣሃት ማለት ነው። ክብር ለእናቶች፣ በእውነት ክብር ለእናቶች። ምን ቢቸግራት ነው ይሄን አይነት ስራም እያሰራሃት ያለኸው? አንተ ቆሽ ማዳ ማለት ነው። ከባርኬ ስታልተስማማ ድረስ ትረገጣለህ። አንተ ስንት አመት 3 አመት ተጫወታችሁብን። እግዚአብሔርን 3 አመት ማለት ነው። ምን ታርግ እዚች ልጅ ስም እስቲመለስ ድረስ ይኬድብሃል። ትረገጣለህ። ምን አባል ታመጣ ነው? እናንተ በጎች ደግሞ ማለት ነው የምትከተሉት በጎቹ ይኸውና፣ ትክክለኛ እናቱ ይቺ ነች። ይቺ ለድራማ የመጣች ነች። እየሰማሽ እያንዳንድሽ ለድራማ የመጣች ነች። ባርኪን ተዋት፣ አትስደቧት። እሷን ነካ ሆዱ መሬት እንካ፣ አለቀ። ጨነቀው እኮ ደግሞ ዋቴ ይላል። በኢየሱስም ስንት አካውንት ነው የሚከፍተው? ዋቴ አንዱን አጥብቃ ያዝ አባቴ። አሁን አብርሽ ድኛለሁ ብሎ ቪዲዮ ከሰራ የምትሰራው አጀንዳ የለክም፣ ያልቅብሃል። ስለዚህ ካሁኑ አንዱን ብቻ አሳድግ። እኛ ምንም ብታመጣ ያው መሄጃ የለን፣ እንሰማል እናዳምጥና ይልህ ነበር። ግን አንተ የሴት ልጅ ክብር ዝቅ እያረክ ጭራሽ ብላችሁ በእናቶች መጣችሁ። እናንተ በብር እየገዛቻቸው። ሰው ስለቸገረው ማንኛውም ስራ ይሰራል፣ ስለቸገረው ማለት ነው። ስለዚህ እነዚህ ሰዎች ቢቸግራቸው ነው ይሄን ስራ እየሰሩ ያሉት እንጂ በሰላም አይደለም። ትረገጣለህ። እናትህ ይቺ ነች። ይቺ ደግሞ ለትወና የመጣች ሴትዮ ነች። እና ደግሞ በደንብ አስተውናት። ትወና ላይ ራሱ ትክክል አይደለችም። ባርኪን አይደርሱም። ባርኪን የመሰለ ተዋኝ አተክ እንዴት ገና ትላለህ? አፍህን ከፍተህ ማለት ነው። በሬ አፍ ማለት ምን ይመስላል? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ ይምናል ኪያ ሃይማኖቷን ቀየረች። 2 ረካ ሰግጄ ልምጣ። ተው እባክህ። ይሄ ወረኛ ማለት ነው። ለእንትን ወይኔ በስመ አብ አስደነገጠኝ። ይኸው እንደዚህ መብረቅ ይውረድብህ። ሲቀጥል ደግሞ ማለት ነው በሃይማኖትም አትቀልድ አንተ ውሻ ማለት ነው። በሃይማኖትም አትቀልድ። ሃይማኖት መቀለጃ አይደለም። ምድረ ወሸንዲት ማለት ነው። ይሄ ሰውዬ ራሱ ላወራ ከለከለኝ። መዝጊያ ተበላሽቶ እየሰራ ነው።